ማለፍ አትፈልጉም ልላችሁ ነው። እንደምታዩት እኔ ቀጥ ያለው ስታይል ማለት ነው እዚህ ጋር ማቆም እችላለሁ። ከዚህ በላይ ምንም ማድረግ ያለብኝ ነገር የለም። የመሃል ክፍያ መሆኑ ከተኩት የጎን ከፈለኩኝ ደግሞ ከጎን ማድረግ እችላለሁ። ከየትኛው ማቅጣጫ ጸጉሩን ማድረግ እችላለሁ። እንደምትመለከቱት ምርጥ የሆነ ውብ ጸጉር ነው። በድጋሚ ግሉ ጄል ምንም አይነት ነገር አላስፈለገውም። ይሄንን ደግሞ እንደዚሁ በቀላሉ እዚቹ ጋራ ለየት ያለች ስታይል እንደዚሁ ላርጋት ብዬ ሁለቷን እንደዚህ ወደፊት ለፊት አውጥቼ ይሄንን ግማሹ ማለት ነው ከኋላ በክሊፕ የጸጉር ክሊፕ አለ አይደለ በሱ ወስጄ እንደዚህ ያዛርጌው አለቀ። ደግሞ ልቅቅ ከማረግም ለየት ያለች ስታይል እንደዚሁ ይሄ በጣም የሚያምር ስታይል ነው ብዬ አስባለሁ። ሌላ ደግሞ ዛሬ ለእናንተ ለማሳየት ጥቅልል ለማድረግ ነው ጸጉሩን እንደዚህ ችን መተኮሼን ወስጄ እቺ ትንሽ አስቸግራኝ ነበር። ለምን ጸጉሩ ረጅም ስለሆነ ከመተኮሻው ረዘመ እና ለመጠቅለል ራሴ ላይ ትንሽ አስቸግሮኝ ነበረ እና እንደዚህ ጥቅልል አድርጌ የፈጀብኝ ጊዜ ፈጅቶብኛል። እሱን ጥቅልል አድርጌ ማለት ነው በጣም የመጨረሻ የሚያምር ውጤት ነው ያገኘሁት። መግቢያ ላይ ታችሁታል የመጨረሻ ውጤቱን ግን በጣም ደስተኛ ነኝ። ይሄ ደግሞ እንደነገርኳችሁ ጸጉሩ ደግሞ ከርደድ ያለ ጸጉር ስለሆነ ከርሎቹ ማለት ነው በደንብ ነው ያዘው። በደንብ ቆንጆ አድርጎ ነው ያዘው እና በመጨረሻ ውጤት ደስተኛ ነበርኩኝ። የእናንተን አስተያየት ታች ንገሩኝ። If I could, I would get myself out this mess. If I could, I would get myself out this madness. If I could, I would get myself out this mess. If I could, I would get myself out this madness. እሺ ጋይስ እንግዲህ እኔ መጨረሻ ውጤት እንዳያችሁት ይሄንን እንደሚመስለው ሁለት አይነት ስታይል ለማድረግ ሞክሬ ያሳይቻችኋለሁ። ወዳችሁታል ብዬ ተስፋ አደርጋለሁ። በድጋሚ እንደልባችሁ እንደራሳችሁ ጸጉር ይሄንን ማዘነጥ ትችላላችሁ ልላችሁ ነው። በተረፈ በሚመጣው ቪዲዮ እስከምንገናኝ ድረስ ቻው። ለዛሬ ዲዮራ ነኝ።